ወስደክ ሙቤ ኢቃማ አሰራላት ታረቁ። እሷም ኖ ሀቢባ እንደዚህ አይነት ምስት የለኝም። እንደዚህ አይነት ሊኖረኝ አይችልም። በህግ እንጨርሳለን። ስሜ ጠፍቶ እዚህ ጋር ማለት ነው መጣ ተናግራለች አለ እንደተናገረችው ስህተቷን ተቀብላ እንደምስት ማለት ነው። ማን እንዳሳሳታት ተናግራ ተናድጄ ነው ሴሊት ትናደዳለች። አዎ እረዳለሁ። ተናድጄ ነው እንደዚህ ስለ ቃላችን ስለጠፋ ተናድጄ ነው ካለች ሐቁን ከተናገረች አለወሳለን። ያለበለዚያ አስገድዶ እኔ አንገት ላይ የሚያስራ ሰው የለም። ለባሽ እኔ አንገት ላይ ብር ስለመስጠቷ ምንም አይነት ማስረጃ የለንም። ግን ሰጠችክም አልሰጠችክም እሱም አላህ ነው የሚያውቀው። ሰጠችክም አልሰጠችክም ግን እንደ ሚስት ኒካ እስካሰርክላት ድረስ እቺ ሴት ያንተ ናት፣ አንተ ስር ናት ያለችው። ኦኬ። ምናልባት ደግሞ አሁን ከተመረመረች በኋላ ደግሞ ምናልባት ሆዷ ውስጥም ጽንስ ሊኖር ይችላል፣ ልጅ ሊኖራችሁ ይችላል። ስለዚህ በቃ ሴት ናት፣ ተበሳጨች። ጭፈራ ቦታ ሄዳ ና ሪሎኬሽን ልክልሃለሁ ና ጨፍር ጋር እያለች እያደረች ምን ማለት ነው? ቤት ነው ነበርኩ እኔ ባለሽ ነው ችግር የለም። መርየም ቤት ጭፈራ ቤት አልሄደችም። ቤት ውስጥ ግን እየጨፈረች ጋበዘችክ እና ጨፍር አብረከኝ አለችክ። በቃ ይሄ ደግሞ ስለምትወድቅ ነው፣ ኖርማል ነው። ሶ ምንድነው መፍትሄ? ወደ መፍትሄው ስንሄድ አንተ እንዳባወራ እንደ ባል ኒካ እስካሰርክላት ድረስ ሚስትክ እስከሆነች ድረስ በአንተ ኃላፊነት ናት። ስለዚህ ይቅርታ አድርግላት መታ እንትን ስላለች በደፈና ይቅርታ አቡዬ በደፈና ይቅርታ የፈለገው ሰው ነርቷት አምጥቶ ሚዲያ ላይ ፎቶ ይለጠፋ የትኛው መብት ነው? ኢማራት ውስጥ እንዳለች ባለፈው ቤቴ መጣ ተጣልታኝ ለፖሊስ ደውዬ እንዳሳወቅ እያወቀች አሁንም እንደማልተው በህግ ማለት ነው የበጠበጠችው የተጣላችሁት ፖሊስ የተላከበት እኮ ስለምትወድቅ ነው። አለቀ በቃ። መወደዳ ኩርቶክ ነው አልገባኝም። በቃ ስለምትወድቅ ነው ስለምትፈልግክ ነው። ከወደደ ደግሞ አላለሁ ይላል እንጂ ወደዋለሁ ይላል እንጂ እንደዚህ አይነት ጠላትነት ወሬ ብር ስላረካት ነው የምትጠብቀውን ያህል ፍቅር ስላልሰጠካት ነው። የሰው ቤት አስቀመጥካት ፈዲላ። እንደዛ መሆኑን መጀመሪያ አረጋግጪ። ከሷ መስማት ፈልጋለሁ። ከዲላ ጋር ያስቀመጥካት በሳምንት ወይ በ4 ቀን ምናምን ትመጣለህ፣ ፒክ ታረጋታለህ፣ ትወስዳታለህ፣ ኢንጆይ ታረጋላችሁ፣ ትመለሳለች። ስለዚህ ይህ ነገር አናደዳት። እሷ አንድ ላይ ዴይ ቱ ዴይ ከአንተ ጋር እሷ ትበላ ቢባ ከአንቺ አልቀበልም። እኔ ይቅርታ አድርጌ ስለተረዳሃት ነው። እሺ ማሬ በይ ማሬ ስሜትሽን ተናገሪ የኔ ውድ ተናገሪና ካርታችሁ ኢቃማ አሰርቶልሽ ልጃችሁን አብራችሁ አሳድጉ። እሺማ ይሄ ነው ለልጃችሁ የሚሻለው። ድንገት እርጉዝ ከሆንሽ አሁን እያየሁብሽ ያለሁት ምልክት የእርግዝና ምልክት ነው። አይዞሽ ምን ነው ቢባ የተማረች ልጅ ናት። አንደኛው ሁለተኛው ደግሞ ታውቃለች እርጉዝ መሆንና ለሆነ ከሷ በላይ የሚያውቅ የለም። እያስባላት ነው የመጀመሪያ የእርግዝና ምልክቶች ወደ ላይ በፍጹም እኔ አንደኛ ሲጀመር አላረግዝም። አንተ እኮ ለከም ያረከስከው ሴት ናት። እሷ አትቆም ታረግዝም ማለት አላስረግዝም። ወልደሃል ልጅ አለች። ስለዚህ ቱርክ ሄጄ ከመጣሁ በኋላ እንደማላስረግዝ ሆኛለሁ። በእናትህ ያው እያየን ነው እኮ እርግዝና አይደበቅም። ልጅቷ እያቅለሸለሻት ነው። 10 እያለችብን ነው እዚህ ላይ አንችለ እናቴ ያለው ነገር ሀቁ ይውጣልኝ ነው። እኔ ሀቁ ይውጣልኝ ባይ ነኝ። ሀቁን አለ እሷ ጋር ወላሂ ሀቁ እሷ ጋር አለ። የእናቴን ስጋ ያብላኝ ማለት ነው። መቃብር ያለችው እናቴ ማለት ነው። ያለውን ሀቅ ካላወጣችልኝ እኔ በህግ እንደሚሄድ ነው የምነግርሽ። ችግር የለውም ስለ እርግዝናው ምናምን። እርግዝ ከሆነች የኔ ከሆነ ምን ወድጄ ሳይሆን ተገድጄ ነው። እሱ ምንም ችግር የለውም። ለሱ ኃላፊነት ወስዳለሁ። ግን ለተናገረችው እና ስም በማጥፋት አለቃትም በህግ ገሳለሁ። ይህን እንድታቂልኝ ፈልጋለሁ። ምንም ህግ ጋር የምትዳረሱት ነገር አይኖርም። ሙባረክ አንተም ጥሩ ልጅ ነህ። በጣም ወድሻለሁ አቡ፣ ወላሂ ወድሻለሁ። ሰውን መላካት እመኝኝ አቡ፣ ወላሂ ሰው መላካት እኮ። ስለዚህ የላካት ሰይጣን እንዲሳካለት አታድርግ አንተም። እሺ ሴት ልጅ ናት እና ያበሳጫታል ብዙ ነገር። ተረዳትና በቃ ይቅርታ ተባባሉ። ኦኬ ትናገራ። እሺ አቡ፣ እሺ አንሰናባላለሁ። ሚውታንዲና ዋትሳፕሽን ስሚውና ከዛ ተናገሪ። እሺማ አቡ አንቺ ሂደሽ
እንደዛ በይ እንደዚህ በይ ብለሻት እንትን ሴት አይደለች። ወላሂ እንደዛ አላሳዘንሽም? አይደለም ታረቁ ነው ያልኩት። ስሜን እዚህ ላይ ማለት ነው ወርቅ ከሴል